ያዕቆብ መልእክት መጽሐፍ ምዕራፍ 1 ቁጥር 12 ላይ ያለውን ቃል እናወጣለን። 12 በፈተና የሚጸና ሰው የተባረከ ነው። ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። የተወደዳችሁ ቅዱሳን የአገሬ ልጆች፣ የምትወዱኝ የምወዳችሁ ወንድሞቼና እህቶቼ፣ በዚህ ማታ በተረጋጋ መንፈስ ልክ እንደ ትላንትናው የምንካፈለው የእግዚአብሔር ቃል ሐሳብ በፈተና የሚጸና ሰው በሚል ሐሳብ እንካፈላለን። እኛ ሰዎች እስከምንሞት ድረስ የምንማርና የተማረ ደግሞ የሚፈተን እንደሆነ የምንረዳ እንደሆነ ስንቶቻችሁ እንደምታስቡ አላውቅም። አንድ ሰው ክርስቲያን ነው ማለት ጌታን ይወዳል ማለት በጌታ ነው ማለት አይፈተንም ማለት አይደለም። ወዳጆቼ በሕይወታችሁ መጸለይ ያለባችሁ አንዱና ዋነኛው ጉዳይ በፈተና ውስጥ መቆም የምትችሉበትን ጉልበት እግዚአብሔር እንዲሰጣችሁ ነው። ብር እንዲሰጣችሁ፣ ስራ እንዲሰጣችሁ፣ ወዳጅ እንዲሰጣችሁ፣ ጓደኛ እንዲሰጣችሁ ብቻ ሳይሆን እግዚአብሔር በፈተና ውስጥ ጸንታችሁ የምትቆሙበትን ጉልበት እንዲሰጣችሁ መጸለይ አንዱ ክርስትና ነው። ሰውነንና በብዙ የህይወት መንገድ እንፈተናለን። በደንብ አድርጋችሁ እንድትሰሙኝ በጌታ ፍቅር ጠይቃችኋለሁ። ለምሳሌ ከዚህ አዲስ አበባ 175 ኪሎ ሜትር ቢሆን መንገዱ አሁን ካለው በተሻለ መልኩ ቆንጆ ሆኖ ቢሰራ፣ ዘመናዊ ሆኖ ቢሰራ 175 ኪሎ ሜትር የነበረውን መንገድ 100 ኪሎ ሜትር አያደርገውም። መንገዱ ዘመናዊም ሆነ የማይመችም ሆነ ኪሎ ሜትር ነው። የመንገዱ ምቹ መሆን ኪሎ ሜትሩን እንደማይቀንሰው እንደማያስቀረው ልክ እንደዚሁ የናንተ ጥሩ ሰው መሆን፣ የናንተ ደግ ሰው መሆን፣ የናንተ ሰው መውደድ፣ ለሰው በጣም ስፍስፍ የምትሉ ደጎች ሩሮች ብትሆኑ፣ የማትሰርቁ የማትዋሹ ብትሆኑ ፈተና የሚባለውን ነገር አያስቀረው። ስለ ፈተና ያላችሁ አንደርስታንዲንግ መረዳት በሕይወታችሁ በጣም የሚጠቅማችሁ ነገር እንደሆነ እንድታውቁ ፈልጋለሁ። ወዳጆቼ በፈተና ውስጥ ሰዎችን እንከስራለን፣ እግዚአብሔርን እናተርፋለን። በፈተና ውስጥ የውጭውን እንከስራለን፣ የውስጡን እናተርፋለን። ብዙ ጊዜ ስንፈተን በስራ፣ በጤና፣ በአገልግሎት፣ በወዳጅ፣ በከፍታ፣ በዝቅታ በምንፈተንበት ጊዜ በዛ ሁኔታ ውስጥ ምናልባት ሰዎች ሊርቁን ይችላሉ። ከፈተናችን የተነሳ ሰዎች ከህይወታችን ሊወጡ ይችላሉ። የጠበቅነው ነገር ቀርቶ ያልጠበቅነው ነገር ሊመጣ ይችላል። ነገር ግን ክርስቲያን በፈተና ውስጥ ማወቅ ያለበት ነገር ምንም እንኳን ከፈተናው የተነሳ ሰዎችን ብትከስሩም፣ ብር ብትከስሩም፣ አንዳንድ ሁኔታዎችን ብትከስሩም እግዚአብሔርን ግን የምታተርፉበት መልካም እድል እንደሆነ ማወቅ በጣም ተገቢ ነው። ወዳጆቼ አንዳንድ ጊዜ አልፈተንም የሚሉ ሰዎች ያጋጥሙኛል። ነገር ግን አልፈተንም የሚሉ ሰዎች ወይ እነሱ ራሳቸው ፈተና ካልሆኑ በስተቀር የማይፈተን ሰው የለም። ራሳቸው ፈተና ካልሆኑ በስተቀር የማይፈተን ሰው የለም። በተለይ ደግሞ ወዳጆቼ አንድ ተማሪ ክላስ ገብቶ ይማራል፣ ትምህርት ቤት ገብቶ ይማራል፣ ይፈተናል። ልክ ነው። የማይፈተኑ ሰዎች ሊኖሩ ይችላሉ። እነዚህ ክላስ ገብተው የማይማሩ ናቸው። ከእግዚአብሔር ትማራለህ፣ ትፈተናለህ። ወዳጆቼ ፈተና ሁለት አይነት ነው። አንደኛው ሄደን የምናመጣው ነው። ሁለተኛው ደግሞ ሌሎች የሚያመጡብን ነው። አንዳንዶቻችን በገዛ እጃችን በገዛ እግራችን ሄደን የምናመጣው ፈተና አለ። ለምሳሌ ወዳጆቼ ሚስት አርፈ ቁጭ በል፣ ከቤት አትውጣ፣ ይቅርብ፣ ተው ስትል ቆይ አንድ ሁለት ብዬ ተጫውቼ ከጓደኞቼ ጋር ንፋስ ተቀብዬ ልምጣ ብለህ ሄደ ጥርስ መንጋጭላ ዞሮ ትመጣል።
አንዳንዱ ፈተና ሄደን የምናመጣው ፈተና ነው። ሄደን የምናመጣው ፈተና። አንዳንዱ ፈተና ደግሞ የሚመጣብን ፈተና ነው። ሰውም ሰይጣንም እግዚአብሔር የሚያመጣብን ፈተና አለ። አንዳንዱ ሄደን የምናመጣው ነው። ለምሳሌ በገዛ እጃችን ሶሻል ሚዲያ ላይ ወይ ስልካችን ላይ ሃይ ብለን ቴክስት እናደርጋለን። ከዛ እሷም ምን ብላ ትመልሳለች? ሃይ ሚ ጉድ ዩ ጉድ ትላለ። ከዛ ጉድ ውስጥ ገባል። ላቁመው ልቀጥላ። ከኔ ጋር ናችሁ? አንዳንዱ ፈተና ሄደ የምናመጣው ይሄ ፈተና ሰይጣን ተገስጾ ሳይሆን እኛ ራሳችን ተገስጸን የሚስተካከል ፈተና። ሄደ ያመጣውን ፈተና ሰይጣንን ገስጸ አትወጣውም። አንተ ራስህ ተገስጸ በጌታ በኢየሱስ ስም አርፈ ቁጭ በል ተብለህ ጌታ ይመስገን። በጣም የሚጠቅማችሁ ነገር እንደማወራ ተስፋ አደርጋለሁ። ፈተና ሁሉም የሚመጣብን ብቻ አይደለም፣ ሄደን የምናመጣው። አሁን እንደነገርኳችሁ በአገር ሰላም በቃ ከቤት ተነስቶ ሄዶ በለስላሳ ጠጣለው እናንተ ቢራ ጠጡ ብሎ ከለስላሳ ወደ ቢራ ገብቶ ከዛ ተደባድቦ የሆነ ነገሩ በልዞ ጠቁሮ ይመጣል። ተው እያለችው። በተለይ እዚህ ውስጥ ያላችሁ ሚስታችሁን የማትሰሙ ሰዎች ሚስታችሁን ስሙ። ሚስቱን የሚሰማ ሰው ትልቅ ደረጃ ይደርሳል። በህይወት መስማት ያለብን 3 መሰረታዊ አካላቶች አሉ። አንደኛው እግዚአብሔር ነው፣ ሁለተኛው ፓስተር ነው፣ ሶስተኛው ሚስት ነው። እነዚህ ሶስቱን የሚሰማ ትልቅ ደረጃ ይደርሳል። ጌታ ይባርከኝ። ምን ነው እሺ ብትል ብትታዘዝ የምድርን ፍሬ ትበላል። እምቢ ብትል ሚስትን አልሰማም ብትል መከራ ትበላል። ነግሬሃለሁ፣ ጨርሻለሁ። ሌላ ነገር ውስጥ አልገባም። ምን ያው አታስገቡኝ። ሴቶች ግን እዚህ ውስጥ ያላችሁ ሚስቶች እኔ እናንተም ብሆን 200 ብር ግንባሬ ላይ ተነስቼ እግዚአብሔር ይስጥልኝ ብዬ እግዚአብሔር ይባርክን ነገርክልኝ እንደው ከዚህ ስትወጣ ጋብዛለሁ ማለት ነበረባቸው። ኤኒዌይስ ግን ስለ ፈተና ስንነጋገር ወዳጆቼ ውጭም ውስጥም ያላችሁ ሰዎች ሁሉም ፈተና የሚመጣብን አይደለም፣ ሄደን የምናመጣው ፈተና። በአገር ሰላም ከቤት ወጣ። ኦኬ። መታወቅ ያለባቸው ሌሎች መሰረታዊ ጉዳዮች አሉ። የሚፈትኑን ፈተና ወደኛ የሚያመጡብን 3 አካላት አሉ፣ እግዚአብሔር፣ ሰዎችና ሰይጣን። ወዳጆቼ እግዚአብሔር በክፉ አይፈትነንም። እግዚአብሔር የሚፈትነን ስለሚተማመንብን ይፈትነናል። ሌላው እግዚአብሔር የሚፈትነን ጣዖታችንን ሊሰብር ሊያስጥል አይናችንን የጣልንበትን ጉዳይ ትክክል ያልሆነ መደገፊያ ያደረግነውን ነገር ከእጃችን ላይ ሊመታ ሲፈልግ አንዳንዴ ፈተና ወደኛ ያመጣል። ሰዎች የሚፈትኑን ስለሚጠረጥሩን ነው። እግዚአብሔር የሚፈትነን ስለሚተማመንብን ነው። ጌታ ይመስገን። ስለሚጠረጥሩን እንደምንወዳቸውና እንደማንወዳቸው እውነት ከነሱ ጋር እንደሆነና እንዳልሆነን አውቀው ሆን ብለው ይፈትኑናል። ለምሳሌ ሳይቸግራቸው እንደ ቸገራቸው አስመስለው እቁብ ይወጣልን ሰሞን ይጠይቁናል። እኛ ደግሞ ብር ላይ ያለን አቋም የታወቀ ነው። ጌታ ይመስገን። ሰው ስለሚጠረጥር ይፈትናል። እግዚአብሔር ግን ስለሚተማመንብህ ይፈትናል። ጣዖቶቻችንን ሊያስጥለን ሲፈልግ ይፈትነናል። ሰይጣን ወዳጆቼ እኛን ለመጣል ነው የሚፈትነን። ስለዚህ ስለ ፈተና ያላችሁ መረዳት በጣም መሰረታዊ ጉዳይ ነው። አሳያችኋለሁ። ቀስ እያልኩኝ እየጨመርን እንሄዳለን። ግን በዚህ ውስጥ አገልጋይ ሆኖ ጥሩ ሰው ሆኖ ጌታን የሚፈራ ሆኖ ወጣቶች እዚህ ውስጥ ያላችሁ ሰዎች ህይወት አልጋ ባልጋ ይሆናል ብዬ አልነግራችሁም። መውጣት መውረድ፣ ማግኘት ማጣት፣ ከፍታና ዝቅታ የሚባሉ ነገሮች በህይወታችሁ ሊፈራረቁ ይችላሉ። በተለይ እኔ በህይወቴ በጣም እምፈራው ያልተፈተነን ሰው ነው። ተፈትኖ የማያውቅ በፈተና ውስጥ አልፎ የማያውቅ ሰው ነው የምፈራው። የተፈተነ ሰው ንግግሩ ያስታውቃል። ምክሩ ስብራትን የሚጠግን ነው፣ የሚያጽናና ነው። የተፈተነ ሰው ንግግሩ ቁም ነገር አለው። ተፈትኖ የማያውቅ በምንም ውስጥ አልፎ የማያውቅና የተፈተነ ሰው አንድ አይነት አይደለም። ለምሳሌ ያልተፈተነ ሰው ሲያወራ የበላችሁ እግራችሁን ነው የሚያካችሁ፣ ጀርባችሁን ነው። ያልበላችሁ ቦታ የሚያካችሁ ያልተፈትኖ የማያውቅ ሰው ነው። አሁን እዚህ ውስጥ ያላችሁ ሴቶች፣ ወጣት ልጆች ለማግባት ስትነሱ አንዱ የህይወታችሁ መመዘኛ መሆን ያለበት የምታገቡት ሰው ምን ያህል ኪሎ ሜትር በፈተና ውስጥ አልፏል የሚለው በጣም ቤዚክ ነው።
ተፈትኖ የሚያቅሰው ወዳጆቼ ይረዳችኋል እንጂ አይፈርድባችሁም። ይረዳችኋል እንጂ አይፈርድባችሁም። ተፈትኖ ያለፈ ሰው ለምሳሌ ተመልከቱ። እኔን ያሁን በአገልግሎት በጣም የሚበልጡኝ ትልልቅ አባቶች፣ ትልልቅ አገልጋዮች እኔን በአገልግሎት የሚበልጡኝ አባቶችን ሳገኛቸው አጠገባቸው ሆኜ በስልክም ሲያገኙ ይራሩልኛል፣ ያዝኑልኛል። እና እነዚህ ለሰማይ የከበዱ በጣም ትልልቅ የሚባሉ አባቶች ገብቷል። ተፈትኖ ያለፈ ሰው እና ልክ አንተ ጋር ጎረምሳ ትከሻ ለትከሻ የሚለካካ ወሬው እኩል አይደለም። አሁን በደንብ ማወቅ አለባችሁ። ያዕቆብ እንደዚህ አለ፣ በፈተና የሚጸና ሰው አለ የተባረከ ነው አለ። ምን ማለት ነው? በፈተና የሚጸና ሰው የተባረከ የሚለው ልንገራችሁ። በፈተና የሚጸና ሰው የተባረከ ነው ማለት የማይከፋው፣ የማይናደድ፣ የማያለቅስ እንደ ኮንክሪት እንደ ስልክ እንጨት ወይም እንደ ደረቅ እንጨት ድርቅ ያለ ምንም የማይሰማው ማለት አይደለም። በፈተና የሚጸና ሰው ማለት የማያለቅስ ሰው ወይም ደግሞ የሆነ ምንም የማይሰማው ደረቅ የሆነ ሰው ማለት አይደለም። በፈተና የሚጸና ሰው ማለት ትርጉም የማይቀይር ሰው ማለት ነው። ዲፊኒሽን የማይቀይር ሰው ማለት ነው። ጠዋት ወርቅ ያለውን ከተፈተነ በኋላ ጨርቅ የማይል ማለት ነው። ጠዋት አንበሳ ያለውን ከፈተና በፊት አንበሳ ያለውን ከፈተና በፊት አይሚሲው አይኪሱ ያለውን ከፈተና በኋላ አይኪሊው የማይል ማለት ነው። በፈተና የሚጸና ሰው ማለት ዲፊኒሽን የማይቀይር ቋንቋ የማይቀይር ማለት ነው። ለምሳሌ ዋይፍ እዚህ ያለች የተገናኘ ነው እንዴት እንደሆነ ብዙ ጊዜ ስናገር በቴሌቪዥን ሰምታችኋል። እኔና ሚስቴ ስንገናኝ እኔ ረጅም ቲሸርት አድርጌ ቲሸርቱ እዚህ አካባቢ ነው፣ አንገቱ እዚህ ድረስ የሚደርስ ነው። ምን ብሏል ሲንገለ እየመጣው እየሄድኩ መስል ሰው ነበርኩ። ገብቷል። ከዛ ተገናኘን፣ በቃ አብረን መኖር ጀመር። በብዙ ፈተና ውስጥ አልፈናል። ከመጋባታችን በፊት አንተ የእግዚአብሔር ሰው ነህ ብላኝ፣ ከተጋባንና ስትፈተን ግን የዚህ ሀገር ሰው ነህ ብላኝ። በፈተና የሚጸና ሰው ማለት ሲፈተን በከባድ ሁኔታ ውስጥ ሲያልፍ የማይከፋው፣ የማያለቅስ፣ የማይናደድ በቃ የሆነ ነገር ቅር የማይለው ሰው ማለት አይደለም። በፈተና የሚጸና ሰው ማለት ስፍራውን የማይለቅ፣ በፈተና የሚጸና ሰው ማለት አመለካከቱን የሚያስጠብቅ። ገብቷል። ለምሳሌ ተመልከት። እኔን ኢዮብ ከብዙ መከረኛ ሰዎች የሚለየው ኢዮብ መከራ ውስጥ ገብቶ ሲወጣ መከራ ውስጥ ከመግባቱ በፊት ስለ እግዚአብሔር የነበረው መረዳት ከመከራውም በኋላ ማስጠበቅ መቻሉ። የብዙ ሰዎች ችግር ከመከራ መውጣት አይደለም፣ መፈተንና ለመፈተን አይደለም። የእግዚአብሔር ዋነኛ አልቲሜት ጉዳይ ዋነኛ ጉዳይ ምንድነው? የሆነ ሁኔታ ውስጥ ልትገቡ ትችላላችሁ። ከዛ ሁኔታ ስትወጡ ግን መውጣታችሁም አይቀርም። ከዛ በፊት ስለ እግዚአብሔር የነበራችሁ መረዳት ከዛም በኋላ አስጠብቅ። አሁን አንዳንድ ሰዎች እግዚአብሔር ጌታዬ ነው፣ አባቴ ነው፣ አዳኜ ነው፣ ንጉሴ ነው ብለው ልክ ሲፈተኑ እሱ ነው የሚያቀኝ እኔ አላውቅም ይላል። እኔ አላውቅም። አይ በፈተና የሚጸና ሰው ማለት ዲፊኒሽን የማይቀይር፣ ስፍራ የማይቀይር፣ አቋሙን የማይቀይር ሰው ማለት ነው። በፈተና የሚጸና ሰው ማለት ልትፈተኑ ትችላላችሁ፣ በአንድም ይሁን በሌላ። የጠበቃችሁት ነገር ቀርቶ ያልጠበቃችሁት ነገር ሊመጣ ይችላል። ወዳጅ ሊከዳችሁ ይችላል። ያመናችሁት ክብራችሁ፣ ልጅነታችሁን፣ ብዙ ነገራችሁን የሰጣችሁት ሸብረክ ሊል ይችላል። የምትወዷቸውን ሰዎች ካጠገባችሁ ልታጡ ትችላላችሁ። በእናት በአባት በወንድም በልጅ በባል በብዙ ጉዳይ በዛ ማጣቱ ልታልፉ ትችላላችሁ። ወዳጆቼ ታውቃላችሁ፣ እኛ ከትምህርት ቤት ከተማርናቸው ትምህርቶች ይልቅ ከፈተና የተማርናቸውን ትምህርቶች አንረሳም። ሰው ከትምህርት ቤት የተማረውን ይረሳል። ከትምህርት ቤት የተማራችሁት ትምህርት አሸዋ ላይ እንደተጻፈ ነው። ከፈተና የተማራችሁት ትምህርት ግን አለት ላይ እንደተጻፈ ትምህርት ነው። አትረሱትም። ለዚህ ነው ባዮሎጂ is the branch of natural science, it is study about ብላችሁ ሴል is the structural and functional unit of life ነው ብላችሁ አሁን እዚህ ስትደርሱ የጠፋባችሁ ጂኦግራፊ የጠፋባችሁ ፊዚክስ የጠፋባችሁ ከፈተና የተማራችሁ ትምህርት ግን ያልጠፋባችሁ ብዙ ሰዎች አላችሁ። እግዚአብሔር አምላክ የመደበላችሁን ትምህርት የምታገኙት በዋነኛነት በህይወት መንገድ በመታልፉባችሁ ፈተና ውስጥ ነው። መታልፉባችሁ ፈተና ውስጥ ነው። አሁን በዚህ ከሰዓት የምነግራችሁ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ተብሎ እንደተጻፈ በፈተና የሚጸና ክርስቲያን ስደት ሊኖር ይችላል፣ ተግዳሮት ሊኖር ይችላል፣ ማግኘት እንዳለ ማጣትም ሊኖር ይችላል። ትወደዳለህ፣ ሌላ ጊዜ ልትጠላት ይችላል።
አሁን ብዙ ሰው ለምንድን ነው ትንቢት የሚፈልገው እንዲጸለይለት የሚፈልገው? እግዚአብሔር በትንቢትም በጸሎትም በኩል ይሰራል። በአብዛኛው ግን ሰው ትንቢት የሚፈልገው ፈተና በህይወቱ የሚባል ነገር እንዳይኖር ወይ ከዛ ክፍል ከፈተናው ክፍል ደብል ለመምታት ለመውጣት ነው። ትንሽ ወደ ቀድሞ ሁኔታው መልሰው ወዳጆቼ በደም ስሙ። ክርስቲያን ናችሁ፣ ፈተና የሚባል ነገር አይቀርም። በፈተና ውስጥ እንድትጸሩ የእግዚአብሔር ቃል ይነግራችኋል። ኦኬ በደም ስሙኝ። አሁን ነግራችኋለሁ። በፈተና ውስጥ ሰውን ትከስራላችሁ፣ እግዚአብሔርን ታተርፋላችሁ። ደግሞ ማወቅ ያለባችሁ ስለ ፈተና ምን መሰላችሁ? ፈተና ይለወጣል እንጂ አይቀርም። መልኩን ይቀየራል እንጂ ፈተና አይቀርም። ብራዘር ለምሳሌ አሁን እየተፈተንክ ያለው በገንዘብ ነው። አሁን ይሄን የገንዘብ ፈተና ጨርሰ በቃ ቆንጆ ገንዘብ ስታገኝ ደግሞ በሌላ ደግሞ ፈተና ትፈተናለህ። የሆነ ነገር ይሆናል። ለምሳሌ የመጀመሪያው ፈተና መግባባት ነው። ከመግባባት ቀጥሎ ማግባት ነው። ከማግባት ቀጥሎ ደግሞ ፈተና ይመጣል። የመውለድ ከመውለድ የማሳደግ ከማሳደግ እያለ ፈተና መልኩን ይቀይራል እንጂ አይቀርም። አሁን አንዳንድ ሰዎች ከፈተና የጸዳ ህይወት መኖር ይፈልጋሉ። ኖ መልኩን ነው የሚቀይረው። ልጆች እያለን ትዝ ካላችሁ ስንማር አስተማሪያችን ከ60 የሚፈተነን ምርጫ ነው፣ እውነት ሐሰት ነው፣ አዛምድ ነው። እያደግን ሃይ ስኩል ዩኒቨርሲቲ ስንገባ አንድ ጥያቄ ከመቶ ዳሽ ሙላ ነው፣ አብራራ ነው፣ ደረቅ ጥያቄ ነው። አሁን አንዳንዶቻችሁ ሁልጊዜ ምርጫ፣ ሁልጊዜ አዛምድ፣ ሁልጊዜ እውነት ሐሰት በል እንዲፈትናችሁ የምትፈልጉ ሰዎች አይፈትናችሁም። ባደጋችሁ ቁጥር ፈተናው መልኩን ይቀይራል እንጂ አይቀርም። ለምሳሌ አገልጋዮች የመጀመሪያ ሰሞን አካባቢ ፈተናችሁ እድል ነው። እድል የማገልገል እድል በተሰጠኝ በር ተዘጋብኝ፣ እድል ከዛስ እድሉን አግኝታችሁ አሁን ፈተናው እሱ ነው። እድሉን አግኝታችሁ ስትቆሙ ደግሞ ከእድሉ ቀጥሎ በመጣው ጉዳይ ሌላ ደግሞ ፈተና ይመጣል፣ ትችት ይመጣል፣ ተቃውሞ ይመጣል። ግማሹ ወዳል፣ ግማሹ የሆነ ነገር ይላል። እየቀየረ ነው የሚሄደው። አንዱ ስትለው አንዱ ወጣው ስትለው አንዱ። ይሄን ማወቅ አለባችሁ ቅዱሳን፣ በዚህ ያላችሁ ክርስቲያኖች። ለምሳሌ እኔ ያደኩበት ቤተሰብ አያቴ አሰለፈች ሽጥላ ትባላለች። እኛ ቤት ባደኩበት ጊዜ 24 ሰዎች ነው የነበርነው እዛ ቤት ውስጥ። አንድ ወቅት አስታውሳለሁ እና አያቴ የምትገዛው በብዛት ስንዴም ይሁን ጤፍ ነሲብ ነው። በተለይ ጤፍ ነሲብ ነው። ነሲብ ነው ማለት 100 ኪሎ እና ከዛ በላይ የሆነ ማለት ነው። ከ100 ኪሎ በላይ የሆነ ነው። ዞሮ ለምሳሌ 100 ኪሎ ጤፍ ብላችሁ ብታስቡ 100 ኪሎ ጤፉ በጋሪ ሲመጣ አስታውሳለሁ። እኔ ኳስ እየተጫወኩ በር ላይ በጋሪ ሰውየው እንዲህ ያለ ነው ይዞት የሚመጣው ጤፉን በጣም ከዛ ይመጣል። የኔ አያት ከተወሰነ ደቂቃ በኋላ ወይም ቀን በኋላ ምን ታረጋለች? ሰፌድ ላይ ወይም ወንፊት ላይ ታስቀምጠውና መታ ስታረገው ከዛ 100 ኪሎ ስንዴ ወይም ጤፍ ውስጥ ገለባ፣ አፈር፣ አንዳንድ ቆሻሻዎች መውጣት ይጀምራሉ። መታ ማድረግ ብቻ ነው የሚጠበቅብህ። አየህ እግዚአብሔር በፈተና እነ 100 ኪሎን መታ ሲያረጋቸው 90 ኪሎ ይሆናሉ። አንዳንድ ሰዎች አሉ አሁን ቁንን ይላሉ፣ በቃ እዚህ ድረስ ግጥም ይላሉ። በቃ የዛን ጊዜ ያመጣና መታ ሲያረጋቸው ትሁት ይሆናሉ፣ ወርደው ቁጭ ይላሉ። ገብተዋል አይደል? ለምንድን ነው እግዚአብሔር የሚፈትነኝ ካልክ የሚያራግፈው ነገር ስላለ ሊያራግፍ ሲፈልግ የማያስፈልግ የማይጠቅም ለምንም የማይሆን ለትዳር፣ ለሥራ፣ ለአገልግሎት፣ ለምናምን የማይሆን ካራክተር፣ ባህሪ፣ ምናምን አስተሳሰብ ላይ ምናምን ገብቷል። ትንሹ የሆነ ነገር አንድ 3 ሳምንት ምናምን የሆነ ነገር ስታረግ ምናምን በቃ ካፈር ከትቢያ አንዳንድ ሰዎች አይተ ከሆነ ቸርች ውስጥ ተጸልዮላቸው ከመሬት ተነስቶ ምናምን እግዚአብሔር ባርኳቸው የሥራ በር ከፍቶላቸው ምናምን ከዛስ ቸርች አንመጣም ብለው ቁንን ይላሉ። በቃ እሁድ ቀን ጂም ነው የሚሄዱት፣ ሚስታቸው ነው የሚልኩት እነሱ። ከዛ ብድግ ያደርግና መታ ሲያረጋቸው ፓስተር ይላሉ፣ ፓስተርዬ ይላሉ። ገብቷል አይደል? ቸርች የሚባል ነገር እንዳለ ሊያስታውስ ሲፈልግ ያረጋቸው። ገቢዎች ቢሮን ያመጣና መታ በኢየሱስ ስም እኔ አላልኩም ገቢዎች ቢሮ ምን ነው? አለዚህ ነው አሁን አንዳንድ ሴቶች በቃ ጸልይልኝ እንዳገባ ምናምን ይላሉ። ከዛ እንጸልያለን ያገባሉ። ከቸርች ይቀራሉ። አይመጡም። አመጪማ
መታ መታ ሲያረጋት ትመጣለች። መታ መታ ሲያረጋት ትመጣለች። ገብቷል? አሁን ምን ልፈልጌ ነው? ጌታ ይባርከኝ ወዳጆቼ። ወርቅ እሳት ቢጠላ አፈር ሆኖ ይቀር ነበር። ወርቅ እሳት ቢጠላ አፈር ሆኖ ይቀር ነበር። ፈተና የሚጠላ ሰው ለሚቴሊው ሰው እንዲሳካለት ከፈለገ አንድ መጥላት ያለበት ነገር ምቾቱን ነው። ምቾቱን የሚወድ ሰው በፍጹም ሰክሰስፉል አይሆንም። ወርቅ እሳት ቢጠላ ብዙ ሰው ታውቃላችሁ አይደል? ፈተና ይፈልማል። ቻሌንጅ እኔ አሁን እንደዚህ የምለብሰው ሚከራይ ሚዜ ስለሆንኩ አይደለም፣ የሥራ ልብስ ነው። ምንም ቻሌንጅ የሌለብኝ ምንም በቃ ሁሉ ነገር ሙልት ምናምን ያለልኝ ምናምን ነው የሚመስላቸው፣ ግን አይደለም። አንድ መካኒክ ቱታ እንደሚለብሰው የሥራ ልብስ ነው። የሥራ ልብስ ነው። በሚቀጥለው ቀን ከረባት አድርገን ስታዩን ስንስቅ ሲያዩን ታውቃለህ? ይድኔ ስንስቅ ካካካካ ምናምን ብለን ስንስቅ ሲያዩን በመሰረቱ ልንገራችሁ ይሁን እኔ አንድ ፈተና ካቅማችሁ በላይ ሲሆን ማስለቀስ አቁሞ ማሳቅ ነው የሚጀምረው። ፈተና ካቅም በላይ ከሆነ ማልቀስ ታቆምና መሳቅ ትጀምራለህ። ቆይ አሁን ለምሳሌ በሆነ ፈተና ምክንያት እያለቀሰ ያለ ሰው ካለ ፈተናው አቅሙ ላይ ግን ስማ ይሁን እስክትሞት ድረስ ይሁን ውስጥ ይሁን ማለት እኔን ብለህ ምንም አረ ለምሳሌ አሁን ስስቅ ቴሌቪዥን ላይ ወይም የሆነ ምናምን ካያችሁኝ በቃ ሞልቶልን ይመስላችኋል። ከአቅማችን በላይ ሆኖ እንደሆነ አልገባቸው። አሁን እንደዚህ የሳቅኩ ፎቶ ያነሳኛል። ከዛስ ፖስት ያደርገዋል። ከዛስ ሌላ ሰው ሲያይ እንደዚህ ይላል፣ በቃ እነዚህ ሰዎች ይላል። ብራዘር ጻፍበት ፎቶ ላይ ከአቅሜ በላይ ሆነ። ለምሳሌ ኢኮኖሚው፣ ትምህርት ቤቱ፣ ትራንስፖርቱ፣ የቤት ኪራዩ፣ ብዙ ነገሩ የውስጡ ያውጩ። አንድ ጊዜ አንድ ቤተ ክርስቲያን መጡና መሪዎች የምስጋና ፕሮግራም ላይ እንድታገለግል ፈልገን ነው አሉኝ። ክብር ለጌታ ይሁን። ምንድነው የምስጋና ፕሮግራማችሁ? በምን ሆኖላችሁ ነው የምታመሰግኑት አልኳቸው። ይገርማል 3 ሚሊዮን ብር ከብርሃን ባንክ ተበድረን እሺ አሁን ከፍለን አሉኝ። እሺ 3 በሬ ያርደናል አሉኝ። ሞትኩ በሳቅ። በዛ ታይም እኔ 103 ሚሊዮን ብር በቸርቻችን ዕዳ ነበረብን። ታዲያ ያስቅም 103 ሚሊዮን ብር ስንት በሬ ላርድ እንደምችል አስቤ ነው የሳቅሁት። ከተማውን ሁሉ በሬ በበሬ ላርድ። ኤኒዌይስ ምን ልፈልጌ ነው? ሄይ እየሰማኝ ነው? እውነቴን ነው የምነግርህ። ጌታ ይመስገን ይሰማል ወይ? ይኸውልህ መጽሐፍ ሲናገር እንደዚህ ያለ በአብርሃም ዘመን ከነበረው ረሃብ በላይ በይስሐቅ ዘመን ሆነ። ስፍራ ሊለቅ ሲል ኖ በዚህ በግብፅ ሁን አለው። አያችሁ በፈተና የሚጸና ሰው ማለት የማይከፋው የማያለቅስ የማያዝን ምናምን የሆነ ዝም ብሎ ኮንክሪት የሆነ ሰው ማለት ሳይሆን ቋንቋ የማይቀይር ከፈተና በፊት የዘመረው መዝሙር ፈተና ውስጥም ከፈተና በኋላ የሚዘምር ገብቷል። ከሁኔታ አንፃር ስፍራ የማይቀይር ስታየው ገብቷል። እንደዛ አይነት ሰው ማለት ነው ወዳጆቼ። ያዕቆብ እንደዚህ ያለ በፈተና የሚጸና ሰው የተባረከ ነው። የተባረከ ወዳጆቼ ፈተና የሚባል ነገር አይቀርም። ይሄ እንድታቁ ይገባል። የተወሰነ ነገር ልጨምርላችሁ። እግዚአብሔር በምንፈተን ጊዜ ለምንድን ነው ዝም የሚለን? ለምሳሌ በጣም ከሚገርመኝ ነገር አንዱ ስንፈተን እግዚአብሔር ጸጥ ይለናል። ልቀጥል? እየሰማችሁኝ ነው? እሺ። ቢኮዝ እግዚአብሔር በፈተና ውስጥ በምንገባ ጊዜ ዝም የሚለን ለምንድን ነው ሲባል አስተማሪዎቻችን ትዝ ካላችሁ ትምህርት ቤት ሂስትሪም፣ ጂኦግራፊም፣ ባዮሎጂም፣ ፊዚክስም ማቴማቲክስም ያስተምሩን የነበሩ አስተማሪዎች በትምህርት ጊዜ ይጠይቃሉ ምናምን ያስረዳሉ ምናምን። በፈተና ጊዜ ዝም ማለት የአስተማሪው ባህሪ ነው። የትኛውም አስተማሪ በፈተና ጊዜ እጁን ወደ ኋላ አድርጎ
እየዞረ ያያል እንጂ ምንም አያወራም። አሁን እግዚአብሔር ስትፈተኑ ዝም የሚላችሁ ስለሚጠላችሁ አይደለም። ያስተማሪው ባህሪ በፈተና ሰዓት ጸጥ ማለት ስለሆነ በቃ የማወቅ በሰላሙ ጊዜ ያስተምራችኋል፣ ይመክራችኋል፣ ያስታጥቃችኋል። እንዲህ አርግ፣ እንደዚህ አርግ፣ እንደዛ አርግ፣ እንደዚህ አርግ ልጄ ሆይ ምናምን ይልሃል። ከዛስ አፓረንትሺፕ ፕራክቲስ የህይወት ፈተና ይመጣል። የዛን ጊዜ ጌታ ሆይ በጣም ብዙ ወጣቶች አሁን ባይ ዘ ዌይ ፈተና አይፈልጉም፣ ቻሌንጅ አይፈልጉም። ልክ በሊፍት ጠቅ አድርገው 6ኛ ፎቅ መውጣት ነው የሚፈልጉት። እግዚአብሔር ደግሞ አንተ እንድታድግ ሊፍት አይሰጥህም። በስቴርኬዝ ነው የምትወጣው፣ ደረጃውን ነው የምትወጣው፣ ደረጃውን ነው የምትወጣው። ለዚህ ነው ታውቃላችሁ የዚህ ዘመን ወጣቶች ወላጆቻቸው እየሰሩ ጆርዳን ጫማ ያደርጋሉ፣ ብራንድ ያደርጋሉ፣ ስማርትፎን ይይዛሉ። ፈተና ሲገጥማቸው በረኪና ይጠጣሉ። ፈተና ሲገጥማቸው ገመድ ይገዛሉ። ከቤተሰብ ጋር ትንቅንቅ ነው። እንዲሁ ከመሬት ተነስተው ሚኒባስ ግዙልኝ ይሏል። ሚኒባስ ይሏል። እውነቴን ነው። ገብቷል? እሺ ጌታ ይመስገን። በመሰረቱ ማወቅ ያለባችሁ ስለ ፈተና ቅጣት አይደለም። አንዳንድ ሰዎች የሚያስቡት ብዙ ጊዜ ሲፈተኑ ፈተና የሚመስላቸው ምን በድዬ ምን አጥፍቼ ነው በዚህ ነገር ውስጥ እግዚአብሔር እያሳለፈኝ ያለው ብለው ያስባሉ። ምክንያቱም ፈተናን እንደ ቁጣና እንደ ቅጣት ስለሚመለከቱት ወዳጆቼ ለምሳሌ ተመልከቱ። እዩኝ ነኝ ከ10ኛ ክፍል ወደ 11ኛ ማለፍ ካለብህ የግድ በመካከል ፈተና የሚባል ነገር አለ። ፈተና ካለ ኔክስት ክላስ አለ። ቁጣ አይደለም፣ ቅጣት አይደለም፣ መቅሰፍት አይደለም። ፈተና ወደሚቀጥለው ሌቭል ሊያሳድግ ሲፈልግ እግዚአብሔር በሆነ ፈተና በሆነ ቻሌንጅ ውስጥ ያሳልፋል። የብዙ ክርስቲያን ችግሩ ምንድነው? ለምሳሌም ደግሞ ልንገራችሁ። በዲስታንስ ከመሄድ ይልቅ ዲስፕሌስመንት የሚፈልጉበት አቋራጭ የሚፈልጉበት ምክንያት በመንገዳቸው ሄደው የእግዚአብሔር ሐሳብ ጋር ከመምጣት ይልቅ በአቋራጩ ሄደው የሆነ ነገር መያዝ የሚፈልጉት ማለትም ጠብቀው ይስሐቅን ከመውለድ ይልቅ በአቋራጭ እስማኤልን ያመጡና በራሳቸው ላይ ጦርነት ይከፍታሉ። ፈተና ቁጣ አይደለም፣ ቅጣት አይደለም ወዳጆቼ። በደንብ ይሁን። ፈተና ወይንም ደግሞ ልክ ተመልከቱ። ዝናብ መልካም ለሆነውም መልካም ላልሆነውም እንደሚዘንብ ፈተና በጥሩም ሰው በመጥፎም ሰው ላይ ሊመጣ ይችላል። ሌላው እሱ ብቻ አይደለም። ለምሳሌ ፈተና ማለት መሸነፍ ማለት አይደለም። ተሸንፈሃል ማለት አይደለም። ለምሳሌ ዘር ባፈሩ ሲወድቅ ይሞታል ብለህ ታስባል? ወድቀሃል ማለት አታል ማለት። ለምሳሌ ቸግሮሃል ማለት። ለምሳሌ ትምህርት ፌል አድርጓል ማለት በቃ አንተ ተሸንፈሃል ማለት ነው? አይደለም። አንዱ የብዙ ክርስቲያን ችግር ስለ ፈተና ያለው መረዳት ፈተና መሸነፍ ይመስለዋል፣ ፈተና ቅጣት ይመስለዋል። ነው አይደለም ወዳጄ። ዘር ሲወድቅ ብዙ ሆኖ ሊነሳ እንደሆነ የምታውቅና የሚገባ ከሆነ ይሄ አሁን እያለፍክበት ያለው ፈተና ፕሮሞሽን ይዞ እንደሚመጣ፣ ፌቨር ይዞ እንደሚመጣ፣ ከእግዚአብሔር ዘንድ ብሌሲንግ ይዞ እንደሚመጣ ዝም ብሎ አይደለም። ወርቅ በሳት ሲፈተን ውበቱ እንደሚጨምር እየተፈተንክ ባለበት ሁኔታ ውስጥ አንድ ነገር ይገባል። በሚቀጥለው ዘመን እንዳንተ ዋጋ ያለው የሚሰማ የሚደመጥ ለሀገር ማይጋድ ስንዴ የሚበላ እንዲሆን ገበሬው በበሬ አስረግጦ ወይም በኮምፓይነር እንደዛ አሳጭዶ በደንብ ወቅቶ ለንፋስ ሰጥቶ በደንብ አድርጎ ከዛስ ክምር የነበረው ስንዴ ኩንታል ይሆንና የሚበላ እንደሚሆን ልክ እንደዛ እየተፈተንክ ነው። ወዳጅ በማጣት በገንዘብ በስራ በሆነ ነገር በጤና እመነኝ፣ ከዚህ ሁሉ ቻሌንጅ በኋላ የምትበላ እንድትሆን የምትሰማ እንድትሆን ወዳጆቼ፣ ከዘፍጥረት እስከ ዮሐንስ ራእይ እግዚአብሔር የሰራባቸው ሰዎች በብዙ ቻሌንጅ ውስጥ አልፈዋል። ደግሞ ይሁን ነን በህይወት እያለሁ ምናልባት ከናንተ ቀድሜ ወደ ጌታ ከሄድኩኝ አንድ እውነት ልንገራችሁ። ልዩነታችሁ ውጤታችሁ አይደለም፣ ውጤታችሁን ያገኛችሁበት መንገዳችሁ እንደሆነ ወቁ።
ልዩነታችን መኪናችን አይደለም፣ ልብሳችን አይደለም፣ ውጤታችን አይደለም። እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም፣ በመንገዱ ነው የሚመዝነው። ቢ ኬርፉል። ልዩነታችሁ ለምሳሌ አንዱ ተማሪ አጥንቶ ሌላ ተማሪ ኮርጆ ኤ ቢያመጡ ኤው ላይ ልዩነት ላይኖር ይችላል። ውጤቱ የመጣበት መንገድ ላይ ግን ልዩነት አለ። ሰው ውጤትን ያያል፣ እግዚአብሔር ግን ውጤቱ የመጣበትን መንገድ ያያል። ውጤቱ የመጣበትን መንገድ ያያል። ሰው የምትነዳውን መኪና፣ የምትኖርበትን ቤት፣ የለበስከውን ልብስ ሊያይ ይችላል። እግዚአብሔር ግን ያንን ያመጣህበትን መንገድ ያያል። እግዚአብሔር ለምንድን ነው የሚፈትናችሁ? ቢኮዝ እግዚአብሔር ህይወታችሁን የሚመስለው በውጤታችሁ ሳይሆን በመንገዳችሁ ስለሆነ ነው። በመሰረቱ ተፈትኖ ያለፈ ሰው ቢወድቅም እንደገና እንደሚነሳ ቢያጣም እንደገና እንደሚያገኝ እርግጠኛ ነው። ምንም ስጋት አይዘው። ለምሳሌ ዝም ብሎ ቤተሰቡ ያደረገለትና የሆነ ነገር የሆነለት ሰውና በመውደቅ በመነሳት በከፍታ በዝቅታ ውስጥ አልፎ የመጣ ሰው ይገርማል። ቢያጣ ከዜሮ መነሳት ይችላል፣ እንደገና መጀመር ይችላል። እንደገና ዩ ያንግ ጄኔሬሽን እዚህ ውስጥ ያላችሁ ሰዎች እና አሁን ዛሬ ብራዘር አባቴ እንደዚህ ሆኖ በቃ ብድግ ብለህ ምናምን፣ እግዚአብሔር አስማተኛ አይደለም። እግዚአብሔር አስማተኛ አይደለም። እግዚአብሔር ተአምራት ያደርጋል። የሚያደርገው ግን በፐርፐዝ ነው። አንተን ለማስደነቅ ብሎ አንተን ሰነፍ ሽባ ለማድረግ ብሎ የሚያደርገው ተአምራት የለም። ሶ እየተፈተንክ ነው ማለት ተሸንፈሃል ማለት አይደለም ማለት አይደለም። ሌላው ለምሳሌ ፈተና መጨረሻ አይደለም። ሌሊቱ የቱንም ያህል ቢረዝም መንጋቱ ግን አይቀርም። መጨረሻ አይደለም። አሁን ያለበት ሁኔታ ያንተ መጨረሻ አይደለም አይደለም አይደለም። ለዚህ ነው ይገርምሃል፣ እኔ መርዝም አልጠጣው ስፕራይት በሎሚ የምጠጣው። አጣው ብዬ መርዝ አልጠጣም፣ አገኘውም ብዬ ዝም ብዬ ቁንን አልልም አይደለም። I'm very simple guy simple guy። ሚስቴ ታውቃለች። እኔ ነው አንዳንድ ጊዜ ዝም ብዬ ከቤት ስወጣ ዝም ብዬ ነው ወጣው። እኔ ምንም ቁንን አልልም። ለመክበድ ብዬ ድንጋይ እዚህ ውስጥ አልከትም አልከትም። በመሰረቱ የኢትዮጵያ ሕዝብ የተባረከ ነው። በመሰላል ያወጣል፣ ከዛስ እስክትወርድ አይጠብቅም፣ መሰላሉን ይዞት ይሄዳል። ከፈለክ በዚህ መመለስ ትችላለህ። ከወዲሁ ራስን አውርደ ብትለማመድ ይሻላል። ትፈተናል። አሁን እኮ ብዙ ሰው ታውቃለህ፣ ብዙ ሰው በማጣት ብቻ አይደለም የሚፈተነው፣ በማግኘትም ይፈተናል። በመሰረቱ ብዙ ኢትዮጵያዊ ያው በማጣት ነው። በነገራችን ላይ ማጣት ተጠቅልለ እንድተኛ ያደርጋል። ማግኘት ግን እንደ ፌንጣ ከዚህ አዋሳ እንድትዘልን የሚያደርግ ስፓርታከስ ነኝ እንድትል ያደርጋል። ማንንም አልሰማም ምናምን እንድትል ያደርጋል። ሶ ብራዘር ስማኝ፣ ይሄን እየተፈተንክ ነው ማለት መጨረሻክ ነው፣ በቃ ይሄ ማብቂያ ነው ማለት አይደለም። ይሄን ቻፕተር 1 ሲዘጋ ቻፕተር 2 እንደሚከፈት ለምሳሌ ኤልያስ በረሃቡ ጊዜ ምን አለ? ወደ ኮረብታው ሂድ፣ ወደዛ ወደ ፋፋው ሂድ፣ ወደ ወንዙ ሂድ፣ እዛ ቁራ ይመግባል አለው። ከዛስ እዛ ይመግበው ጀመር። ይሁንኝኔን በቆራት ፋፋ ኤልያስ እየተመገበ እየበላ እየጠጣ ቁራ ያመጣለት። ከዛ ውሃው ደረቃል። ውሃው ደርቋል ማለት ህይወት እዛ ጋር ያበቃል ማለት አይደለም። አንዱ ታምራት ሲያቆም ሌላ ታምራት ይጀምራል ማለት ነው። ለምሳሌ ዛሬ ማታ ባረኳችሁ አዳዲስ ተአምራት የሚጀምርላችሁ ሰዎች አሉ። የሰማኝ ሰው ካለ ቸሬ ወስዷል፣ እሱ ወስዷል። አዳዲስ ተአምራት ከዚህ በፊት አይታችሁት የማታውቁት አዳዲስ ተአምራት በኢየሱስም ይሆናል። ይውልስ የኮራት ፋፋ ውሃ አልቋል ደርቋል ማለት መጨረሻክ ነው ማለት አይደል። በኮራት ፋፋ በዛ ቁራ ያመጣ። በመሰረቱ ቁራ ያመጣው ሰጋ የእስላም ነው የክርስቲያን ነው አይባልም። ዝም ብለህ ብላ
በኮራት ፋፋውና ቁራ በሚያመጣው ምግብ የተወሰነ ሲዝን ኖሯል። አሁን አንዳንድ ሰው ለቅሶ ምንድነው? ደረቀብኝ ኖሬ ነው። አሁን ኮራት ፋፋ አለ፣ ውሃ አለ፣ ቁራ አለ። በቃ እሱ ሲደርቅ ሲቆም ሌላ ሴት ደግሞ ተዘጋጅታለች። የሰማኝ ካለ ሌላ ደግሞ ተዘጋጅቷል። የሰማኝ ሰው ካለ ልባርካችሁ። እዚህ ቤት ላላችሁ ሰዎች አዲስ በር በኢየሱስም ይከፈታል። እናንተንና ልጆቻችሁን የሚያስቀጥል አዲስ የእግዚአብሔር ተአምራት በኢየሱስም በሕይወታችሁ ይሆናል፣ በሕይወታችሁ ይሆናል፣ በኑሯችሁ ይሆናል። አሜን። ይሆናል። ኢትስ ኦኬ። ከስራ ተባረሃል፣ የሆነ ነገር ተበላሽቷል፣ ወይንም ደግሞ ወዳጄ ልክ እንደ ኮራት ፋፋ ውስጥ እንዳለ ወንዝ የሆነ ነገር ቆሟል ማለት አልቆልሃል ማለት አይደለም። ከስራሃል ማለት አልቆልሃል ማለት አይደለም። ትምህርት ቤት ፌል አድርጓል አልቆልሻል ማለት አይደለም። የሆነ ነገር አልቆልሃል ማለት አይደለም። ይዊልሲ በቅርብ ጊዜ ውስጥ አዲስ ተአምራት በሕይወትህ ይጀምራል። ኢትስ ኦኬ። በዘወይ እዚህ ሀገር ተረጋግቼ ነው የማወራው። ጌታ ይመስገን። አሜን በለኝ። ይጀምራል አዲስ። ደግሞ ታውቃለህ ኤልያስ የሄደው እፍኙ ዱቄት፣ ጥቂት ጭራሮ፣ ትንሽ ዘይት ምናምን፣ ሁለት እናትና ልጅ ሁለት ሰዎች እዛ ቤት ወሰደው። ሄዳል እዛ አለች፣ እዛ ተመግባለች። ማይ ጋድ ያቺ ሴት ብራዘር ይሄን እፍኝ ዱቄት፣ ትንሽ ጭራሮ፣ ትንሽ ምናምን፣ ትንሽ ዘይት ምናምን በአጠቃላይ ኤክስፕሌን ስትደረግ ሴትዮዋ በመሰረቱ ኤልያስ ፌመስ ነብይ እኮ ነው። ፌመስ ነብይ ነው። ኤልያስን በእንግድነት ሊቀበሉ የሚችሉ የከተማው ሀብታሞች አሉ። እነሱን ትቶ እፍኝ ዱቄት፣ ትንሽ ጭራሮ፣ ትንሽ ዘይት ያላት ሴት ጋር ወሰደው። ቢኮዝ ለኤልያስ ብቻ ሳይሆን ለዚህ ሴት የረሃቡን ዘመን የምታልፍበት አዲስ የሰማይ አሰራር እየመጣ ነው። ጌታ እንደዚህ ያለኝ እዚህ ውስጥ አለኝ መበለት የሆኑ እዚሁ ሴቶች ወንዶች አሉ። የኔ ታምራት እየጠበቁ ያሉ የሰማይን መስኮት ከፍታለሁ። አንቺና ልጆችሽ አትሞቱም፣ አታፍሪም፣ አትዋረጅም። ኢየሱስ ጌታ አሜን። ተቀበለችው። ይሄን ተናግሬ ወደ መልእክቴ ሐሳብ ልመለስ። ስማ፣ ሰው በረሃብ ዘመን የቤተሰቡ ቁጥር ይቀንሳል። የሷ ግን በረሃብ ዘመን ቁጥሯ ጨመረ። 2 ነበረች 3 ሆነች። ኤልያስን ጨመረች። እንደውም ነግራል፣ ኑሮ እየተወደደ ሰው የቤተሰቡን ቁጥር ይቀንሳል። አንተ ግን ኑሮ እየተወደደ የቤተሰብን ቁጥር ትጨምራል። ከዚህ በፊት ተረዳቸው የነበሩ ሰዎች 3 ከሆኑ አሁን 5 ይሆናል። ታስተምራቸው የነበሩ ሰዎች 2 ከነበሩ አሁን 2 ጨምራ 4 ይሆናል። ሰያመ እንጀራችን ያለው ዲግሪያችን ውስጥ ሳይሆን በእኛና በእግዚአብሔር መካከል ባለው ኪዳን ውስጥ ነው። የሰማይን መስኮት ይከፍታል። አእምሮ አሳይቶናል፣ አግዞ አሳይቶናል። በኢየሱስም ሕይወት ይቀጥላል እና ትፈተናለህ ማለት መጨረሻክ ነው ማለት አለ። ዩ ያንግ ጄኔሬሽን እዚህ ውስጥ ያላችሁ አሁን ወጣቶች፣ ወንዶች፣ ሴቶች የሆነ ፈተና ምናምን ሲገጥማችሁ በቃ ኢየሱስ ስም እኔ ከዚህ በኋላ ቃኝ ምን ይላል? ሄድ በቃ ሞቴ ነው በቃ ይላል። የሆነች ልጅ እንዳለች ምን ሆንሽ አልኳት። በቃ ትላለች። ራሱን ሻሽ አስራ በቃ ትላለች። ምን ሆንሽ? ተወኝ። ማ እጮኜ ምኑን ነበር የምትወጂለት? ፉጨቱን አለች። የጎረምሳ መንፈስ ታዲያ የሚያፏጨው ከሄደ የሚዘምረው ይመጣል። ምን ሆነ ነው አንተ? ጌታ ምስክሬ ነው። ኢትስ ኦኬ ይመጣል። አሜን። እንደውም እንደዚህ ይኸው እዚህ ቤት ያላችሁ ሰዎች እግዚአብሔር ምስክሬ ነው። ከሰማይ የሰማሁት ድምፅ ልንገራችሁ። አዲስ ተአምራት ይጀምራል። ከዚህ በፊት ኖራችሁ የማታውቁበት ተአምራት ይጀምራል። ይወርሲ ታላችሁ ይጀምር። ኢየሱስ ጌታ አሜን ይባላል።
ስራ በነበረ ጊዜ ያልኖርከው ኑሮ ስራ አቁመሃል ትኖራል። ይብልስ አስማተኛ ማይኖረው ኑሮ ነው የምትኖር። ኢየሱስ ጌታ። በፈተና የሚጸና ሰው አለ። ፈተና ለምን ድክመት አይደለም፣ ቅጣት አይደለም። ፈተና መጨረሻ አይደለም፣ የመሸነፍ ምልክት አይደለም ወዳጅ፣ መጨረሻ አይደለም። ኢትስ ኦኬ። እሱ ብቻ አይደለም። ለሚቴል ደግሞ ልንገራችሁ ወዳጆቼ፣ እኔ በጣም የምታወቅበት አንድ ቃል እኮ አለ ታውቃላችሁ። ሴቶች እናት የሚሆኑት 50 60 70 ዓመት ሃፒ በርዝዴ የሚሉት 3 ሰዓት 3 ቀን አመጣው ነው። የ3 ቀንና የ3 ሰዓት ምጥ ነው የ60 ዓመት ልደት የሚወጣው። ኢትስ ኦኬ ኢትስ ኦኬ ኢትስ ኦኬ። አንዳንዶቻችሁ እኮ እናንተ እያለቀሳችሁ እያላችሁ ሌላውን አጽናናችኋል። እናንተ ቤት ጥያቄ እያለ እናንተ ለሌላ ሰው ጸልያችሁ እኮ መልስ ተገኛል። እናንተ ግን በጥያቄ የቀጠላችሁ ሰዎች አላችሁ አሁን እዚህ ውስጥ። እናንተ በተመሳሳይ ችግር እየኖራችሁ አብርሃም አቤሜሌክ ቤት ገብቶ ጸልዮ ማህፀን ተከፍቶ አቤሜሌክ ልጅ ሲወልድ አብርሃም ግን በልጅ ጥያቄ ቀጥሏል። ምን ነው? ኦኬ ወዳጆቼ፣ ፈተና የድክመት ምልክት አይደለም። ጠንካራ ሰዎች ፈተና እንደማይፈተኑ የሚያስቡ ብዙ ምስኪን ሰዎች አሉ። ይገርማል። በጣም ጠንካራ የምትላቸው በጣም ተምረዋል እግዚአብሔርን ይወዳሉ የምትላቸው ሰዎች ሁሉ ይፈተናሉ። እንደውም ይገርማል፣ እነሱ እንደውም ካንተ የሚለያቸው በጣም የሚያስገርም የሚያስደነግጥ ፈተናዎችን አልፈዋል። ምናልባት በምታልፍበት የፈተና የቻሌንጅ ሁኔታ ደካማ ስለሆንኩ ነው፣ አቅመቢ ስለሆንኩ ነው፣ እኔ በቃ ምስኪን ነኝ፣ እኔ ለምንም አልበቃም እንዳትል። ፈተና የጥንካሬ ማሳያ አይደለም። ጠንካራ የሚባሉ ሰዎችም ይፈተናሉ። ሌላው ፈተና መግቢያ ብቻ አይደለም፣ መውጫም አለው። መውጫም አለው። ለምሳሌ ልንገርህ፣ በፈተና የሚጸና ሰው የተባረከ ነው አለ መጽሐፍ። ለምን? ምክንያቱም ፈተና መስታወት ነው። መስታወት ነው። ይሄን መጽሐፍ እንደዚህ ያለ ሰው ፊትህን ያያል አለ፣ እግዚአብሔር ግን ልብህን ያያል አለ። ይሄ የማይታየው ልብ የሰውን ልብ የምታይበት መስታወት ፈተና ይባላል። ሰዎች የማይታየው ውስጣቸው ወደ መታየት የሚመጣው አንተ በምታልፍበት ፈተና ነው። እደግመዋለሁ፣ ፈተና የሰውነት የውስጥ መስታወት ነው። የውስጥ መስታወት የውስጥ መስታወት ነው። ሰዎች በአንተ ጉዳይ ምን እንደሚያስቡ የምታውቀው የተፈተንክ ቀን። አጠገብ ያሉ ሰዎች ፈገግታ እየገጩ እያሉ እንደ ህንድ አክተር እንደሚፎግሩ የምታውቀው የተፈተንክ ቀን። ፈተና መስታወት፣ ራስህንም ሰውንም የምታይበት መስታወት። ሰው ለካ እንደዚህ ነው የምትልበት መስታወት። እሱ ብቻ አይደለም፣ ፈተና ታውቃለህ በተማሪ እጅ እንዳለ መቅረጫ ነው። ቅርጽ ያደርጋል፣ ያስተካክላል፣ ቅርጽ ያደርጋል። በቃ አሁን እኔ እዩኝ ነኝ ይኸው ቀና የዛሬ 10 ዓመት ስታቁኝ በማርሴል ቴሌቪዥን 9 ዓመት 8 ዓመት ቀጭ ነው እየተዘላችሁ ይገርማል። ከዚህ በፊት እኮ ስሰብክ እኔ መድረኩ አይበቃኝም። አንዴ ወደዛ፣ አንዴ ወደዚህ፣ አንዴ ወደዛ፣ አንዴ ወደዚህ እያልኩ ስፈተን ስቀንስ አሁን እዚህ ጋር ነኝ ያሉት። ድሮ ገረም ነበር እነ ጋሽ ተስፋዬ ጋቢሶ ከፑልፒቷ ጋር ለምንድን ነው ዞር ማይሉት ብዬ። ለካ እየተፈተኑ ፑልፒቷ ጋር መተው ቆመው ነው። ገብቷል። ከዚህ በፊት ዝም ብለህ ታረግ የነበርክ ሰው እየተፈተንክ ስትመጣ አሳድረን እንየው ትላለህ። አሳድረን እንየው፣ እቺን ነገር አሳድረን እንያት፣ ከባለቤቴ ጋር ልማከር ትላለህ። ድሮውን አትልም፣ 2 3 መታ ሲያረግ አሁን ቶሎ አትወስንም። ከባለቤቴ ጋር ልማከር ትሰበሰባለህ። መቅረጫ ነው። ቅርጽ ቋንቋ ይጣፍጣል፣ ውሎ ይጣፍጣል፣ ኤቭሪ ነገር ይጣፍጣል። ቆንጆ ነው የምትሆነው። እሱ ብቻ አይደለም፣ ፈተና ታውቃለህ የማንቂያ ደውል ነው። አንዳንድ ጊዜ በቃ የሆነ ሁኔታ ይመቸንና መተኛት መሰላችሁ እንዴ እናንኮራፋለን። የሆነ ነገር ውስጥ ገብተን በቃ ከዛስ በፈተና መታ ሲያደርገን የሳር ተጠንቅ አሳርፍ
ለምሳሌ ይሄንን የዱር እንስሳቶች ይሄንን ሳር ሲግጡ አይታ የዱር እንስሳቶች ይኸውልህ አንዴ ጋጥ ያረጉና ሁለቴ ጋጥ ጆሮአቸው በዙሪያቸው በላተኛ አለ። ንቅ ነው የሚያረጋቸው። ንቅ ነው የሚሆኑት። ፈተና የማንቂያ ደውል ነው። የሆነ ሁኔታ ውስጥ ገባና ፍዝዝ ስትል ልክ ስትፈተን ንቅ ትሆናል። ጌታ ሆይ ትላለህ ማንቂያ። እኛም አንተኛ እኮ ስንተኛ አራት ለምሳሌ ፈተና ዘር ነው። ቅበራው ይበቅላል። ክብደት ነው አንሳው። ፊዚካልን ያስተካክለዋል። ቁልፍ ነው ክፈትበት። ተልኮ ነው ተሸከመው። ፈተና እንደዛ ነው። ሰዎች በፈተና ውስጥ በሚገቡ ጊዜ አንዴ ብርቱ፣ አንዴ ጠንካራ፣ አንዴ ጎበዝ፣ አንዴ ደካማ፣ አንዴ መንፈሳዊ፣ አንዴ ስጋዊ ይሆናሉ። መጀመሪያ አካባቢ ለመካድ ይሞክራሉ። ከዛስ ይንገዳገዳሉ። ወደ መቀበል አዝማሚያ ይመጣሉ። ከዛ አይናቸው ይከፈታል። ትንሹን ትልቅ አድርጎ ማየት ይጀምራሉ። ትልቁን ትንሽ አድርጎ ማየት ይጀምራሉ። ከዛ ይለወጣሉ። ዋናውን ሐሳብ ተናግሬ ወደ ጸሎት እገባለሁ አሁን። እሺ፣ በፈተና ጊዜ በዙሪያችን ያሉ ሶስት ሰዎች ብላችሁ ጻፉ። በፈተና ጊዜ በዙሪያችን ያሉ ሶስት አይነት ሰዎች። የመጀመሪያዎቹ ሰዎች በፈተና ጊዜ በዙሪያችን ያሉ የመጀመሪያዎቹ ሰዎች በማንኛውም ሁኔታ ውስጥ ብገባ ይደርሱልኛል ብለን የምንጠብቃቸው ሰዎች ናቸው። ይደርሱልኛል ብለን የምንጠብቃቸው ግን እንደ ጥላ የሚሄዱ ታውቃላችሁ። በፈተና ጊዜ ይደርሱልኛል ይረዱኛል ብለን የምንጠብቃቸው ሰዎች ቃላቸው ቁስል ነው። ዝምታቸው እሳት ነው። መገኘታቸው ሸክም ነው። በጣም ኤክስፔክት የምታደርጓቸው ሰዎች በፈተና ጊዜ ሳያዩ ይፈርዳሉ፣ ሳይረዱ ይናገራሉ፣ ሳይቆሙ ይደክማቸዋል፣ ከሌሎች ጋር ያወዳድሯቸዋል፣ ሳይሰጡ ኤክስፔክት ያደርጋሉ። ወዳጆቼ እነዚህ ሰዎች ልክ እንደ ከረባት ልባችሁን ያረዝመው ወደ ታች ያወርዱታል። በፈተና ሰዓት ኤክስፔክት የምታደርጓቸው ሰዎች እንደ ጥላ እንደሚሄዱባችሁ ወቁ። ለምን ይሁኝ ነኝ ቀን ሳለ ይከተላችሁ የነበራችሁ የራሳችሁ የገዛ ጥላችሁ ሲመሽ ትቷችሁ ነው የሚሄደው። በፈተና ጊዜ እንኳን ሰው የገዛ ጥላም ይከዳል። ሲመሽ እንኳን ሰው የራስም ጥላ ይከዳል። ወዳጆቼ ኤክስፔክት አሁን ለምሳሌ በፈተን ይረዱኛል ብላችሁ መታስቧቸው ዘመድ ጓደኛ በሰላሙ ጊዜ ስልክ እየደወሉ ጆሮአችሁን የሚያጋዩ ሰዎች ልክ ስትፈተኑ ብትፈልጓቸው ብትደውሉ ስልክ አያነሱ። ብትፈልጓቸው አታገኟቸው። ይሄን ማወቅ አለባችሁ። ልባችሁ በዚህ ምክንያት መጎዳት የለበትም። ግን ሌሎች ሰዎች አሉ፣ ጻፉ። የማትጠብቋቸው ሰዎች ደግሞ አሉ። ልክ እንደ ንጋት ፀሐይ የሚመጡላችሁ ቃላቸው መድኃኒት፣ ዝምታቸው መጽናኛ፣ መገኘታቸው ብርታት የሆነ ሰዎች አሉ። ውለታ አድርጋችሁላቸው ማታቋቸው፣ አንድም ቀን አግዛችኋቸው ማታቋቸው፣ ሳይነገራቸው የሚረዱ፣ ሳይፈርዱ የሚሰጉ፣ ዝም ብለህ ስታወራ አይፈርዱብህም፣ ሳይደክሙ የሚቆሙ፣ ሳይጠየቁ የሚሰጡ ሰዎች አሉ። እነዚህ ሰዎች ከእግዚአብሔር ዘንድ ናቸው። ይመጣሉ። ወዳጆቼ የማይሸሹ የማይክዱ ትርጉም የማይለወጡ በቁጣ የማይጠፉ አንተ ተፈተነ ስታግሮመርምና ስትቆጣ ጥተው የማይሄዱ ሰዎች አሉ። አንኤክስፔክትድ የሆኑ ሰዎች በህይወታችሁ ውለታን አርጋችሁላቸው በዘር በሃይማኖት የማታቋቸው በፈተና ቀን እግዚአብሔር ልኮ ከች የሚያረጋቸው ሰዎች አሉ። ፈተና ጊዜ ይመጣል ብለህ የምትጠብቀው ግን አይመጣም። ይገርማል፣ አይመጣም። ልክ ፈተናውን ስትጨርስ ይመጣል። አንኤክስፔክትድ ሰዎች አሉ ደግሞ የሚመጡ ምንም ውለታ። ለምሳሌ ከኢየሩሳሌም ኢያሪኮ ሲሄድ የወደቀው ሰውዬ ካህኑ መጣ ትቶት ሄደ። ይሄ ካህኑ ሊያነሳው ኤክስፔክት የሚደረግ ሰው ነው። ሌዋዊው ሊያነሳው ኤክስፔክት የሚደረግ ሰው ነው። ሳምራዊውስ ኤክስፔክት
የማይጠበቅ ሰው አነሳው፣ አህያው ላይ አደረገው፣ ቁስሉ ላይ ዘይት አፈሰሰለት፣ ገዝታውስ ከፈለለት። ልባርካችሁ፣ ከፍ አድርጉ እጆቻችሁ። ዘንድሮ ያልጠበቃችኋቸው ሰዎች በኢየሱስ በተአምራት ቅባት ይዘው ደጃችሁ ላይ ከተፍ ይላል። ያልጠበቃችኋቸው ሰዎች ከእግዚአብሔር ዘንድ ደግሞ እድሜ ለኔ ይበል ቀና አወጣሁለት በማይል ሰው በኩል ይረዳል። ሴ አሜን። ይመጣል። ኢየሱስ ጌታ ነው። አሜን ነው። ይሄንን ዳዊት እንደዚህ ያለ አይኖችን ወደ ተራሮች አነሳዋል፣ ረዳቴ ከወዴት ይምጣ? ከወዴት ይምጣልና እንደዚህ ያለ ተራራ ያለው ኪሊማንጃሮ ራስ ዳሽን አይደለም። ተራራ ያለው በወቅቱ ስልጣን፣ አቅም፣ ገንዘብ የነበራቸው ሰዎች ናቸው። ረዳቴ ያለ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ከእግዚአብሔር ዘንድ ነው አለ እንጂ እግዚአብሔር ነው አላለም። ለምን? እኔን ለመርዳት ብር ያለው ሰው፣ ባለስልጣን ሰው፣ ዘመዴ የሆነ ሰው አይደለም እኔ ሊረዳኝ የሚችለው። ሰው ብር ስላለው ዘመዴ ስለሆነ እኔን አይረዳኝም። ስለማቀው አይረዳኝም። ውለታ ስላረኩለት አይረዳኝም። ሰውየው የግድ ከእግዚአብሔር ዘንድ መሆን አለበት። አንተ ከእግዚአብሔር ዘንድ ካልሆንክ ከኔ ጋር መቆም አትችልም። ከእግዚአብሔር ዘንድ ነው ማለት ነው። ስለዚህ አሁን በፈተናችሁ ጊዜ ቤተሰብ አልረዳኝም፣ አጎቴ አልጠየቀኝም ምናምን ብለህ እንዳትቀየም። የሥራ ጸባይ ነው። ደግሞዋለሁ፣ የሥራው ጸባይ ነው። ያገለገልከው ሰው አይደለም የሚረዳ፣ የጠቀምከው ሰው አይደለም የሚረዳ። እማትጠብቀው ሰው ከተፍ ይላል። እኔ አሁን አንድ ጊዜ መልካም ወጣት ላይ የሆነ ሙስሊም መጥቶ 700 ሺህ ብር ሰጠኝ። በቃ ለምሳሌ መልካም ወጣት ላይ ብዙ ጊዜ የሚረዳኝ አንድ ወዳጅ ያለኝ ኦርቶዶክስ ነው። ኤቭሪ ይር ይረዳኛል። ኤቭሪ ጴንጤዎቹም ይረዱኛል፣ ግን በአብዛኛው ሐሳብ ነው የሚረዱኝ። ሐሳብ ይረዱኛል፣ አስተያየት ይረዱኛል። ሰው ጴንጤ ስለሆነ አይረዳኝ። ምን ልፈልግ ነው? እምታውቀው ያገለገልከው ሰው አይረዳም። ኤክስፔክት መቃጠል የለብም፣ መጨስ የለብም፣ መንደድ የለብም። ሌላ ሰው እድሜ ለኔ ይበል ቀና አወጣሁለት የማይል ከውለታ ከዝምድና ከዘር የማይነሳ የሆነ ቅባት የያዘ ሰው ዘንድሮ መንገዳችሁ ላይ ያገኛችኋል። የሆነ ሰው ድንገት የሆነ ቀን እንደዚህ ይላችኋል፣ ፔድ ተከፍሏል። ሴ አሜን። ይረዳችኋል። አሜን ነው ወይ? ፈተና ሊኖር ይችላል፣ ግን ደግሞ እግዚአብሔር አምላክ መውጫ መንገድ አለ። ይሄን ሶስተኛዎቹ ሰዎች ለምሳሌ የመጀመሪያው ሰው የምትጠብቀው ኤክስፔክት የምታደርገው የጸለይክለት ያገለግልከው በጭንቅን የደረስክለት የሆነ ቀንዶም የሆነ ገንዘብ ሁሉ አይዞ ብለህ የሰጠው ከዛስ እሱ ይመጣል ብለህ ከጠበቅ ልብ እንደ ሸክላ ተሰብሮ ቁጭ ተወሱን። የማትጠብቃቸው ሰዎች ይመጣል። ሌሎች አሉ ደግሞ የምታውቃቸው የሚያውቁ የማያውቁ ሰዎች ታውቃቸዋለህ፣ ያውቁሃል ግን አያውቁም። በቃ በዙሪያ ታዛቢ ሰዎች አሉ። ይለዋል ሲያዩ ቸግሯል እኮ ይለዋል። ፈተና ውስጥ ነው ያለው፣ ሰላም ነው ፒስ ነው ይለዋል። ታዛቢ ሰዎች አሉ በዙሪያ። ይሄን እንደውም አይጠይቁም። ብትወፍር አይጠይቁም፣ ብትከሳ አይጠይቁም፣ ብትቀላ አይጠይቁም፣ ብትነጣ አይጠይቁም። ዝም ብሎ የሚለው ይሄ ሰውዬ ምን ሆኖ ነው ኪሎ የቀነሰው አይሉ። ቆረ ቀላ ከሳ አገኘ ወጣ አልወጣ ጉዳያቸው ያልሆኑ ሰዎች አሉ። ዝም ብሎ የሚኖሩት ከተማ ውስጥ አንድ ቸርች ናቸው። ሰላም ሄዳ ይለዋል። በቃ እንደዚህ አይነት ሰዎች አሉ። እበለኝ ልባርክ ነው፣ ልባርክ ነው። እግዚአብሔር ምስክሬ ነው። ዳዊት ምርኮ ተወስዶበት ሲወጣ የሆነ ሰውዬ መንገድ ላይ ያገኘው አንድ ግብፃዊ እየመራ ወሰደው አለ። ዘንድሮ እባርካለሁ፣ ኮምፓሱ እጅ ይገባል። መንገድ ላይ ይሄድክ እያለ የጠፋብህ ነገር የት እንዳለ የሚጠቁም ኮምፓስ እጅ ይገባል።
ላጠቃልላችሁ። አይ ነው ደክሞኛል። ያው እኔ ብረት ለበስ አይደለሁም እድሜም አለ፣ ግን አም ያንግ በኢየሱስ ብርቱ ነኝ። ወጋ ወሬ የማይሆን ነገር ግን ልንገራ ላጠቃልላችሁ። እበሉ ስፍራ እንዳትለቁ። አሁን እግዚአብሔር እያላችሁ ያለው ነገር እንደዚህ ነው። ስፍራ እንዳትለቁ፣ ቋንቋ እንዳትቀይሩ፣ መዝሙር እንዳትቀይሩ። አሜን በሉ። እንዳትቀይሩ፣ በእግዚአብሔር ላይ ያላችሁ መታመን እንዳትቀይሩ። ቢ ስትሮንግ፣ በፈተና የሚጸና የተባረከ፣ ምክንያቱም ከእግዚአብሔር ሽልማትን ያገኛል። እስቲ አሜን። እኔ እናገራለሁ፣ አንተ አሜን ትላለህ። የትውልድ አባት ይሆናል። ዋው! የትውልድ አባት ይሆናል። የሀገር መሪ ይሆናል። ለምሳሌ ስማኝ ይሁን ወይ ኢየሱስ፣ በጣም የምወደውን አንድ ምሳሌ ልንገርህ። እበል በፈተና የሚጸና ሰው ማለት ምን ማለት ሰው መሰለህ? ይድነ በፈተና የሚጸና ሰው ማለት ብዙ ጊዜ በአይሮፕላን ሲሄድ የሚያጋጥመኝ ተርቡላንስ አለ፣ የአየር ንቅናቄ። ከዛ ፕሌኑ ከከከከከ ይላል ይንገጫገጫል። እና በዚህ ጊዜ ካፒቴኖቹ ቀደም ይሉና እንደዚህ ይላሉ፣ ክቡራንና ክቡራት መንገደኞቻችን የተወሰነ ንቅናቄ ሊኖር ስለሚችል ቀበቷችሁን ታጠቁ፣ የበረራ አስተናጋጆች ሚሏችሁን አድርጉ እና ይላል። የተወሰነ ንቅናቄ ሊኖር ስለሚችል ይላሉ። ይኸውልህ የተወሰነ ንቅናቄ ሊኖር ስለሚችል ብለው ያንዳንዱ ቀን ንቅናቄ ወደ ላይ ወደ ታች ወደ ላይ ወደ ታች ወይኔ እያልክ የምታልፈው ንቅናቄ ነው። ዝም ብሎ እንዳይመስልህ ወደቅን እያልክ የምታልፈው እሱ ምን ይላሉ? የተወሰነ ንቅናቄ ሊኖረው ስለሚችል ነው የሚሉ ኮራ ብለው። ኢትዮጵያ እንደውም ካፒቴኖች ሲያወሩ ክቡራንና ክቡራት መንገደኞቻችን ሰራ ላንሳ ባለው ወደ ኢትዮጵያ አየር መንገድ ለመብረር እንኳን በደህና አይሰማም ራሱ ሲያወራ። ከዛ እንደዚህ ይላል፣ የተወሰነ ንቅናቄ ሊኖር ስለሚችል የበረራ እነ ወዮ አይልም ካፒቴኑ። ወዮ አይልም፣ ወዮ አይልም። ቀበቷችሁን ታጠቁ ይላል። ልክ እንደዚህ በፈተና የሚጸና አባት ያለበት ቤት እንደዚህ ይላል። ፋሚሊ የተወሰነ ንቅናቄ ሊኖር ስለሚችል ሰሞኑን ቀበቷችሁን ታጠቁ እናልፈዋለን ይላል። ሲስተር ብራዘር፣ ልጆች፣ ወንድም፣ እህት፣ አክስት እዚህ ቤት ያለ ፋሚሊ ይላል። ፋሚሊ ይላል። ሄሎ ፋሚሊ፣ የተወሰነ ንቅናቄ ሰሞኑን ሊኖር ስለሚችል ወዮ ይላል። አሁን አንዳንድ ሰው ወዮ ራሱ ፈርቶ ራሱ ተጨንቆ ቤቱን አስጨንቆ አንዳንድ ሚስቶች አሉ። አሁን ይኸውልህ አንዳንድ ደግሞ ሚስቶች አሉ። አይዞህ ናልፈዋል። ኦኬ ትላንት ካፈራ ላይ የተነሳ ከዜሮ አይደል የጀመርነው። ኦኬ ሰሞኑን ቢቸግረን ብታጣም እንደገና እንጀምረን እንደገና እንይዘዋለን ይላል። በጌታ በኢየሱስም ታልፉታላችሁ። አሜን ይባላል። አሁን ቸርች ውስጥም አሉ። በቃ ቸርችና መካከለኛው ምስራቅ ተረጋግቷል ነው እንጂ ሰላም ነው አይባልም። በየጊዜው ችግር አለ። ቤተክርስቲያን 6 ወር ሰላም ብትሆን 6 ወር 5 ዓመት ሰላም ብትሆን የሆነ 5 ወር የሆነ ንቅናቄ አለ። አሁን አንዳንድ ሰው አለ ቸርች ውስጥ ልክ ቸርች ውስጥ የሆነ ችግር ሲፈጠር ወዮ ሰምታችኋል ወይኔ ቸርች ዘንድሮ አለቀለት ይላሉ። አንዳንድ ሰው አለ ደግሞ ኦኬ ቀበቷችሁን እንታጠቃለን፣ የተወሰነ ንቅናቄ ሊኖር ይችላል፣ ፓስተር አይዞ እናልፈዋለን፣ እንወጣዋለን፣ እንሻገራለን። ሴ አሜን። እዚህ ያላችሁ ሚስቶችን ባሎቻችሁን የሆነ ተርቡላንስ ቻሌንጅ ምናምን ኪሳራ ችግር ምናምን መከዳ የሆነ ነገር በፈተና የሚጸና ሰው የተሻረ ቀን እንደተሾመ ነው የሚሰማው። ይገርም የተሻረ ወይኔ የተባረረ ቀን የሸጠ ቀን የገዛ ያህል ነው። ለዚህ ነው ላለው ነው ጊዜ ክርስቲያን ብቻ እኮ ነው ታውቃለህ። ከሥራ የተባረረበትን ደብዳቤ ይዞ መጥቶ ቸርች የሚዘምረው ክርስቲያን ብቻ። ጌታ ምስክር ሸጦ የገዛ ያህል
እውነቴን እኮ ባለፈውም ጊዜ ተናገረ በቴሌቪዥን ከሰማችሁ። አዎ የቤተሰቡን አስክሬን እየተከተለ የሚዘምር ክርስቲያን ብቻ ነው። ለምን? የክርስቲያን ደስታው ሁኔታው ላይ አይደለም፣ ከመንፈስ ቅዱስ የሆነ ደስታ። ሴ አሜን። ኢትስ ኦኬ ኢትስ ኦኬ። በፈተና የሚጸና ሰው ማለት እንደዛ አገር ለቆ የሚጠፋ አይደለም፣ መርዝ የሚጠጣ አይደለም፣ ገመድ የሚገዛ አይደለም፣ መዝሙር የሚቀይር አይደለም። ኢትዮጵያዊ እንኳን አክሩፎ እንዲሁ ፊቱ ረጅም ነው። ፈተና ሲገጥም ፊት እንዲ ዶንኪ ፌት እያስመሰው እያላ ኦኬ። የሆነ ጊዜ ቸገረኝና ልጄ አንገት ላይ የነበረው ወርቅ ስጠኝ አልኩት። ልሸጠው ነው ስለው እንዲ ኤክስፕሌን አረኩለት። እንዲ ቸግሮኝ እንዲ ልሸጠው ነው ስለው ለሌዊ መጠየቅም አልነበረብህም ማለት ኦኬ። አሁን ብዬ ነው የነገርኩት የቸገረኝን ነገር ኦኬ። ዛሬ ሸጠዋል፣ ነገ ትገዛዋል። ወርዳል ቶታል ኦኬ። ዳዊት እንደዚህ ያለ እኔም ተኛው አለ ደግፎኛልና። ለሚቴል ዳዊት የተኛው ከቤተ መንግስት ወጥቶ ከአልጋው ወርዶ ድንጋይ ተንተርሶ ነው። በፈተና የሚጸና ሰው አልጋ ላይ ብቻ አይደለም እንቅልፍ የሚወስደው፣ ድንጋይ ላይ እንቅልፍ ይወስደዋል። እኔም ተኛው አለ ደግፎኛልና ነቀዋል። በፈተና የሚጸና ሰው ይገርምሻል፣ አት ኤኒ ታይም እንቅልፍ ይወስደዋል። ያውቃል ፈተናው መጨረሻው እንዳልሆነ፣ የሽንፈት ምልክት እንዳልሆነ ያውቃል። ይሁን ነኝ ይኸው እግዚአብሔር ስትፈተኑ ዝም የሚለው ሃምብል እንድትሆኑለት፣ ልዩነታችሁ ውጤታችሁ ሳይሆን ውጤታችሁን ያገኛችሁበት መንገዳችሁ እንደሆነ እንድትረዱ ስለሚፈልግ። በዚህ ምድር ያለው ነገር ሁሉ አጭር የሚቀጥል ነገር አለ። ወርቅ በሰዓት በተፈተነ ቁጥር ዋጋው እንደሚጨምር ልክ እንደዛ። እኔ አሁን ለምን አወራው? እዚህ ውስጥ የሆኑ ብዙ ያንግ ልጆች አሉ፣ ወጣቶች አሉ፣ እናቶች አባቶች አላችሁ። ልክ ስትፈተኑ ይሄ ቆሽ ብላችሁ የምትሰበሩ አይደለም መሆን ያለባችሁ። ቢ ስትሮንግ ቢ ስትሮንግ። እናቴ ወጥ ስትሰራ ወጡን እሳቱ ላይ ታቆየዋለች። እሳቱ ላይ በቆየ ቁጥር ወጡ ውሃውን ይጨርሳል። ባለሙያ ያልሰራው ወጥ ያስታውቃል። እንጀራው ላይ ስታወጡት ከእንጀራው በታች ውሃው ይፈሳል። ጌታ ይባርከኝ። ውሃው ይፈሳል። እሳት ላይ የቆየ ወጥ ግን ውሃውን ይጨርሳል። አሁን አንዳንዶቻችን በቃ ከላያችን ላይ ትዕቢት፣ እኔነት፣ አጉል ኩራት ምናምን አላስፈላጊ ኢቭን ይወላችሁ በፈተና ሰዓት መስታወት ነው ብያቸዋለሁ። አንዳንድ ዝም ብሎ ይሁን እኔን ዝም ብሎ ስልካችሁ ላይ ኮንታክታችሁን የያዘውን ሁሉ ዴሊት የምታረጉበት፣ ብሎክ የምታረጉበት፣ አንፍሬንድ የምታረጉበት፣ አንዳንድ ሰው ከህይወታችሁ እንዲሰናበት ዝም ብሎ ቦታ ያዛል፣ ዝም ብሎ ስፍራ ያዘ ታወጣዋል። እሱ እግዚአብሔር ጨምሮ ብቻ ሳይሆን ሰውን የሚባርከው ቀንሶም ይባርካል። የተባረከ መቀነስ ይባላል። ቀንሷል። አሁን አንዳንድ ጊዜ ይገርማል። ቤተክርስቲያን ላይ ኃይለኛ ንፋስ ይነሳል። ንፋስ ሲነሳ ከባህር ዛፍ ላይ የደረቀው ነገር እንደሚራገፍ አንዳንድ ዝም ብሎ ቦታ የያዘውን ያደረገውና ጥግ ያደረገው ሌላ ይቀጥላል። ቡታጅራ የምትገኙ ቅዱሳን መውደዴን አክብሮቴንና ፍቅሬን ለማሳየት እድሉንም ካገኘው በጥቂት ከተጠቀምኳችሁ መጥቼ ፊታችሁን ለማየት እንጂ እንደው እናንተ ማታውቁት የተለየ ነገር ለማሳወቅ አልመጣው። ወዳችኋለሁ። አይዟችሁ፣ ልባችሁን ጠብቁ፣ የቀረውን መንገዳችሁን በትዕግስት ሩጡ። ጌታ ደግሞ በቅርብ ይመጣል። እንባችሁን ከዓይናችሁ ላይ ያብሳል፣ ደሞዛችሁን ይከፍላል። አሜን ነው። እስቲ በደንብ አሜን በሉ። አንዳንድ አገልጋዮች እኔ ጋር ይመጡና ይሁኝ ልጽናና ስትሉ አትጽናኑም፣ ላጽናና ስትሉ ትጽናናላችሁ። ዋይፍ የስ ካለች ማንም ኖቢል አልሰማም። ዋይፍ ነው የስ ያለችው። እኝን ልጽናና ስትሉ አትጽናኑ፣ ላጽናና ስትሉ ትጽናናላችሁ። አሁን አንዳንድ ጊዜ አንዳንድ አገልጋዮች መጥተው ጥያቄ ሲጠይቁኝ
እነሱን አጽናናለሁ ብዬ ነው ሳወራ እኔ ራሴ እጽናናለሁ። እንዴ መሰለ እንዲህ ምናምን ብዬ ሁሉን ረሳዋል። ይሁኛው ታቁኛላችሁ በቴሌቪዥን አንዳንድ ጊዜ ምድር ነው የሚንቀጠቀጠው በእኔ ጉዳይ ምድር ይንቀጠቀጣል። አሁን ባለፈው የዛሬ 3 ዓመት ነው ምናምን የሆነ ነገር ብዬ አገር ተናወጠ። አገር ከሊቅ እስከ ደቂቅ ወዳጄ ምድር ተናወጠ። ምድር በፈተና የሚጸናል ኢየሱስ ጌታ ያሉ ሰዎች ቱ ይሏል። ሶኪ ሁሌ መወደድ የለም። ደግሞ እግዚአብሔርም የጠራኝ ሰው እንዲወደኝ አይደለም። በሰው የመወደድ ጥሪ አልተሰጠኝም። በሰው ሁሉ ዘንድ ተቀባይነት የማግኘት ጥሪ አልተሰጠኝም። በፈተና የሚጸና የተባረከ ቢ ስትሮንግ ሸብረክላት ያቆማችሁት አገልግሎት ካለ ቀጥሉ። ራይት ሰዎች ጥግ ሲይዙ ሮንግ ሰዎች ቦታ ይዛሉ። ሮንግ ሰዎች ቦታ እንዳይዙ ከፈለጋችሁ ራይት የሆናችሁ ሰዎች ቦታ ያዙ። ለምን በፈተና ምክንያት በቸርች ውስጥ ያላችሁን አገልግሎት አቆማችሁ ጥግ የምትይዙት? ስፍራችሁን ያዙ፣ አትልቀቁ፣ አገልግሉ፣ ቋንቋ አትቀይሩ። ተዳራችሁ ጋር ያለው በቤትም በስራም ያለ ኢትስ ኦኬ። እንደገና መጀመር ይቻላል። እንደገና ኬጂ ብትገቡ ዶክተር መሆን ትችላላችሁ። ማን ነው ያለው? መሽቷል አብቅቷል ያለው ማን ነው? እኔ ከኔ በጣም ወደው አንድ ነገር አለ። አልመሸም ገና ጠዋት ነው እላለሁ። ገና ጠዋት ኢትስ ኦኬ። እንኳን ትራምፕን በስተርጅና ይኸው እንደ ጎረምሳ ያደረገው ኢትስ ኦኬ ኢትስ ኦኬ። እንደውም ይገርምሻል ጸጉርሽን ፍሪዝ ተሰርተሽ ወደ ኋላ እንደዚህ ያረ ጌታ ምስክር ወደ ኋላ ጌታ ምስክር ኢትስ ኦኬ። ማን ነው መሽቷል ያለው? በቃ አንዳንድ ሰዎች አሉ በቃ አና ወንዶችም አሉ ልክ የሆነ ፈተና ሲገጥማቸው ብድግ ብለው አረቄ ቤት ብድግ ብለው ሄደው መጠጥ ቤት በቃ የሆነ ገዛ ከጮኛው ጋር ሲጣላ ሄዶ መጠጥ ቤት ከዛስ ሲጠጣ መጠጥ ክፉ ነው አስተናጋጇ እጮኛው ትመስላለች። እንደገና ሌላ ጦስ በመጠጥ የምትረሳው ፈተና የለም። ቢ ስትሮንግ ኢየሱስ ጌታ ነው። አሜን ነው። በሄድኩበት መንገድ ሁሉ እኔ ጋራ ለነበረ ሚለው መዝሙር ደስ አይልም? ያንን በመሰረቱ ቅኔ ተቀኙለት የሚለው መጽሐፍ በቃ እንደዚህ በሉለት እንደው ተቀላችሁ መኪና እየነዳችሁ ዕቃ እያጠባችሁ ቤት እየጠረጋችሁ ይው በውስጣችሁ ልክ እንደዚህ መንገድ ሁሉ ከኔ ጋራ ለነበረ ያንን ድምጽ ስላለ መዘመር የገቢ ምንጭ ነው። በፈተና ውስጥ መዘመር ግን ክርስትና ነው። የሰማኝ ካለ እደግመዋለሁ። ድምጽ ስላለ መዘመር የገቢ ምንጭ ሊሆን ይችላል። በፈተና ውስጥ መዘመር ግን ክርስትና ነው። ፈተና ውስጥ ሆነ እሳት ውስጥ ሆነ ሄድኩበት ትዘምራለህ